ትራኦሬ ጉድ እያሳየ ነው። አንዳንድ የአፍሪካ ሀገራት አሉ ብዙ ጊዜ ደጋግሞ ብርሃን የሚፈነጥቅባቸው ጥሩ መሪዎችን የሚያፈልቁ ሀገራት አሉ። ኢትዮጵያ ባልገዛም ባይነቷና በነጻነቷ ለአፍሪካውያን ምሳሌና ምልክት ናት። ለአፍሪካ ጮራ መፈንጠቅ የቻሉ መሪዎችን በማፍለቅ ደግሞ አንድ ሀገር አለች። እሷም ቡርኪና ፋሶ ናት። አሟሟቱን ሲያስቡት መላው አፍሪካንን እንደ ግርሳት የሚፈጀውን ቶማስ ሳንካራን የወለደችው ይህችው ቡርኪና ፋሶ ናት። አሁን ደግሞ አምሳለ ቶማስ ሳንካራ የተባለውን ወጣቱን ትራኦሬ አውጥታለች። ወንድነት እልህና ከፍተኛ የለውጥ ፍላጎት ያለው ወጣቱ ትራኦሬ በቡርኪና ፋሶ ታምር ማሳየቱን ቀጥሏል። በ80ና በ90 ዓመት አዛውንት የሚመሩት ለስልጣናቸው እንጂ ለህዝባቸው ደንታ በሌላቸው ሴረኛና ዘረኛ በሆኑ መሪዎች የሚተዳደሩት አፍሪካውያን ትራኦሬን እየተመኙት ነው። በዛሬው ዝግጅታችን ለጥቂት ጊዜ ነው እንጂ ተብሎ የነበረውን አገሩን በለውጥ ሲያነቃ